ሰላም እንዴት ናችሁ? ደህና ናችሁ ወይ ውዶች? እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም 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 ነን። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እናንተ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ይዤ የመጣሁት ምን መሰላችሁ? አረብ ሀገር ልትመጡም ያሰባችሁም እዚህም ያላችሁም አዳዲሶች የሆናችሁም የነበራችሁትም የምናጠፈው ጥፋትና የምናስተካክለው ነገር መብትንና ግዴታን ማወቅ ምን ማለት ፈልጌ ነው ዛሬ ወደ እናንተ የመጣሁት። መብታችንና ግዴታችን እንወቅ። መብት ምንድን ነው? ግዴታ ምንድን ነው? የአሰሪዎች መብት ምንድን ነው? ምን ምንድን ናቸው? የእኛ መብት ምን ምንድን ናቸው? የእኛ ግዴታ ምን ምንድን ናቸው? የእነሱ ግዴታ ምን ምንድን ናቸው? ይህንን ለይታችሁ ታውቃላችሁ? ለይተን ባለማወቃችን ምክንያት ነው እኛ የምንጎዳው፣ ብዙ ቦታ በጣም የምንሰቃየው። መብታችንና ግዴታችን ከመጀመሪያ ባለማስከበራችን እኛ እንጎዳለን። መብታችንም ግዴታችንን ማስጠበቅና መጠበቅ የሚገባን መቼ እንደሆነ ታውቃላችሁ? መጀመሪያ እንደመጣን መጀመሪያ በመጣንበት ቀን መጀመር አለብን። ለምሳሌ በመጀመሪያ ቀን ሳቅ ሳቅ ፈገግ ፈገግ እያልን ሁላችንም የምንመጣው መቼም ፊት ዘፍዝፈን ጥለን አይደለም እነሱ ጋር የምንመጣው። ያጥሩ አይደለም እያልኩኝ አይደለም፣ ግን በዛም ሆኖ እኛ የኛ የሆነ መብት ማስከበር አለብን። ለምሳሌ በመጀመሪያ ቀን ስንመጣ እነሱን ፈገግ ብሎ ነው የሚቀበሉት። እስከ 1 ወር ድረስ ፈገግ ብሎ ነው የሚያሰሩት። ከዛ በኋላ ኮስተር ስሉ ምን ስሉ ፊት ለመስጠት ገብቷችኋል። በመጀመሪያ እንደመጣችሁት የእናንተን መብት አስጠብቁት፣ የእነሱንም መብት ጠብቁት። የእነሱ መብት ምንድን ነው? የፈለጉትን ስራ ማዘዝ መብታቸው ነው። የፈለጉትን ስራ ማሰራት መብታቸው ነው። የእናንተን ደግሞ ግዴታችሁ ነው። መስራት ግዴታችሁ ነው። ጠዋት መነሳት ነው፣ ግዴታችሁ ነው። ስራችሁን መስራት ነው፣ ግዴታችሁ ነው። ልብስ ማጠብ ነው፣ ግዴታችሁ ነው። ቤት ማጽዳት ነው፣ ግዴታችሁ ነው። ምግብ መስራት ነው፣ ግዴታችሁ ነው። ስራ ብላችሁ እስከወጣችሁ ድረስ ማጋፈጥ አለባችሁ። ግንስ ከአቅማችሁ ጋር የሚሄድ ስራ ነው ወይ የምትሰሩት? ስራው ከአቅማችሁ ጋር ይሄዳል? የኔ አቅም የኔ ጉልበት የምችለው ስራ ነው የምሰራው። ስራ መስራት ግዴታ እንደሆነ የምሰራውም ደግሞ ጉልበቴ የቻለውን ብቻ ነው። መብቴ ነው። ጉልበታችሁ የቻለውን ስራ መስራት መብታችሁ ነው። አለ አቅማችሁ 50 ኪሎ የምትሸከሙ ጉልበት ከሆነ 100 ኪሎ ቢያሸክሟችሁ አንችልም አልችልም በሉ። ያልቻላችሁትን አልችልም ማለት የእናንተ መብት ነው። እኔ እኔን አልችልም። የማታውቁትን እኔ እኔን አላውቅም አሳይኝ። የማሳየት ግዴታ አለባችሁ። ቋንቋ የማስተማር ግዴታ አለባችሁ። እነሱ ከጠማሙ ቋንቋ እንድትማሩ በፍጹም አይፈልጉም። በፍጹም ቋንቋ እንድትለማመዱ አይፈልጉም። ግን የእነሱ ግዴታ አለባችሁ ያንን ማድረግ። ስትታመሙ አሞኛል እኔ መስራት አልችልም ሐኪም ቤት ውሰጂ፣ የእናንተ መብት ነው። እነሱ ሐኪም ቤት አንወስድሽም ካሉ ቢሮ መደወል፣ የቢሮ ቁጥር ራሱ እነሱ አይሰጡም። እናንተ ከቢሮዋችሁ ስትመጡ ተቀብላችሁ መምጣት አለባችሁ። ወይም ደግሞ ለቤተሰቦቻችሁ መደወል። በታመማችሁበት መስራት አትችሉም አልችልም ብላችሁ መቀመጥ። እየታመማችሁ ራሳችሁን እያሰራችሁ ጎገባችሁን እያሰራችሁ ስራ ብትሰሩ 24 ሰዓት ብትሰሩ ሬሳችሁ እስኪወጣ ድረስ እነሱ ከማሰራት ወደኋላ ሄዱ፣ መቼም ወደኋላ ሄዱ። ስለዚህ የእናንተ ግዴታ የእነሱንም ግዴታ መብትና የእናንተን መብት ማወቅ አለባችሁ። ለይታችሁ ማወቅ አለባችሁ። እሱን ዘርዝሬ ዛሬ እናገራለሁ። ወደ እነሱ ልሂድና ወደ ግዴታቸው ልሂድ። ሲታመም ሐኪም ቤት መውሰድ ግዴታ አለባቸው። በቂ እንቅልፍ እኔ ማግኘት አለብኝ፣ እሱ ግዴታ አለባችሁ። ቀን አንድ ቤት ማታ አንድ ቤት የመስራት ግዴታ የለብኝም። የእነሱን ስራ ብቻ ማሰራት ግዴታ ነው። የሌላ ሰው ቤት፣ እህት ቤት፣ ወንድም ቤት፣ እናት ቤት ማሰራት አይቻልም።
አይቻልም። ለአንድ ቤት ነው የመጣሁት፣ ለአንድ ቤት መስራት። ስለዚህ ሲታመም ሐኪም ቤት የማግኘት ሐኪም ቤት የማይቻል ከሆነ ወደ ሀገር ቤት መሸኘት፣ ደሞዝ በአግባቡ መቀበል፣ እነሱም ግዴታ በአግባቡ ደሞዝ መስጣት፣ ስትታመሙ ሐኪም ቤት መውሰድ፣ አላስፈላጊ የሆነ ጫና አለማድረግ፣ በቂ የእንቅልፋችሁ ጊዜ አለማባከን የነሱ ግዴታ ነው። ተኝታችሁ እንቅልፋችሁ ማታ ላይ መተኛት አለባችሁ። ጠዋት መነሳት አለባችሁ። 12 ሰዓት ላይ እረፍት፣ 12 ሰዓት ስራ መሆን አለባችሁ። 8 ሰዓት ነው እንደውም ስራ የምትፈቀደው፣ ግን 12 ሰዓት መተኛት አለባችሁ። 12 ሰዓት መስራት አለባችሁ እያረፋችሁ ቢሆን። እናንተ የምታጠፉት ጥፋት ደግሞ ልንገራችሁ። ልክ አዳዲሶቹ ስትመጡ ለብ 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 ትላላችሁ። አይደለም እንደመጣችሁ የእነሱን ግዴታና ማቤት ከተናገርኩት የእናንተን ደግሞ ልንገራችሁ። የእነሱ ግዴታ በቀን 3 ምግብ መስጣት ግዴታ አለባችሁ። ሻውር ማግኘት ግዴታ አለባችሁ። መስጣት ግዴታ አለባችሁ። መኝታ ቤት የማዘጋጀት ግዴታ አለባችሁ። የእነሱ ግዴታ ነው። ማቤታችሁ ደግሞ ማዘዝ መብታችሁ አላችሁ። በቃ ልጅም የማዘዝ መብት አለው፣ እናትም የማዘዝ መብት አላት፣ አባትም የማዘዝ መብት አለው። የእነሱ ቤት ብላችሁ እስከመጣችሁ ድረስ ሁሉም የየራሱን ትዕዛዝ ነው የሚያዛችሁ። ግን የአንዱን ትዕዛዝ ሳትጨርሱ ሌላ የሚያዝ ከሆነ የአባቷን ሳትጨርሽ ልጅ መጣ የምታዝሽ ከሆነ የልጇን ሳትጨርሽ እናት መጣ የምታዝሽ ከሆነ 10 ቦታ ስለማትከፋፈይ ትዕዛዙን የአንዱን ጨርሰሽ የሁለተኛውን መቀጠል አለብሽ። የአንዱን በአንድ መስራት አይቻልም። 2 እጅ ብቻ ነው ያላችሁት። በ2 እጃችሁ ስቴፕ ባይ ስቴፕ ስሩ። እነሱ የማዘዝ መብት ቢኖራቸውም እናንተ ደግሞ የመስራት ግዴታ ቢኖርባችሁ ስራውን ግን በስነ ስርዓትና በአግባቡ ስሩ። ቀን ስልክ አትያዙ። ከክላሳችሁም አታውጡ። ቀን አታውጡ። ቤታችሁ ቁጭ አድርጉት። ማታ ማታ ብቻ ተጠቀሙ። ፓስፖርታችሁን በእጃችሁ ያዙ። አይ ካሉ ደግሞ እነሱም ያዙ። ግን እነሱ በማያዙ ግን የኛ መብታችን እየተጋፉ ነው። በእኛ እጅ ነው መሆን የነበረበት ፓስፖርት። ግን ቢሆን ይሁን ጥሩ ከሆነ በአግባቡ ደሞዝ የሚሰጣችሁ ከሆነ በአግባቡ ምግብ የሚታገኙ ከሆነ በአግባቡ ሻወር የሚታገኙ ከሆነ በአግባቡ እንቅልፍ የሚታገኙ ከሆነ ያ ቤት ለእናንተ ጥሩ ነው። ችላችሁ ተቻችላችሁ ስሩ። እናንተ ደግሞ ከአገር ቤት ስትመጡ ከኢትዮጵያ ስትመጡ የምታጠፉት ጥፋት ልንገራችሁ። ቁርስ ሳትበሉ ምሳ ሰዓት ይደርሳል። ምሳ ሳትበሉ እራት ሰዓት ይደርሳል። እነሱ ቁጭ በሉ ብሉ አይሉ። ቁጭ ብላችሁ አይሏችሁም። ስለዚህ ጠዋት ትነሳላችሁ፣ ራሳችሁን ትታጠባላችሁ፣ ከዛ ቁርሳችሁን ትበላላችሁ፣ ወደ ስራ ትሄዳላችሁ። ስራችሁን ደግሞ በመሀል ምሳ ሰዓት ታቆማላችሁ፣ ምሳችሁን ትበላላችሁ፣ ትንሽ የእረፍት አድርጋችሁ ወደ ስራችሁ ትሄዳላችሁ። ስራችሁን ስትጨርሱ ማታ እራት በልታችሁ መተኛት ነው። ያንን ደግሞ አታደርጉትም። አንዳንዶቹ ቁርስ ሳትበይ የምሳ ሰዓት ያልፍልሻል፣ ምሳ ሳትበይ ደግሞ የእራት ሰዓት ይደርስልሻል፣ የእራት ሳትበይ ደግሞ ትተኛለሽ፣ ትታመሚያለሽ፣ ህመም ላይ ትወድቂያለሽ። አማማኝ ስትይ ሐኪም ቤት ማትወስድሽም እች ሴትዮ ወይ አገር ቤትም አሸኝሽም። መጨረሻ የከፋ ጉዳት በራስሽ ላይ ታመጫለሽ። ገባችሁ አይደለ? ያን ነገር እንዳይከሰት በጣም ተጠንቀቁ። ካሜራ የለም ብላችሁ አትንዘላዘሉ። አላስፈላጊ ነገራቶች የእነሱን ምስጢር አታውጡ። እነሱን የሆነ እቃ አትቅረጹ። ቲክቶክ ላይ ምን ላይ አታድርጉ። ጥንቃቄ አድርጉ። በጣም ጥንቃቄ አድርጉ። ካሜራ እስከ ሽንት ቤት አለ፣ ይወቁ። አትንኩ የተባላችሁ ነገር አለመንካት፣ የተዘጋ ቤት አለመክፈት፣ አጽዱ ያልተባላችሁትን ነገር አለመንካት። ስታጸዱ እነሱን መጠየቅ፣ መጀመሪያ ባሳዩት መሰረት መስራት። አዲስ እኔ አውቃለሁ እኔ እንዲያረጋለሁ አይደለም። መጀመሪያ እንዳሳየች እንደዛው ቀጥይ። ከዛ በኋላ
አዳዲስ ፋሽን፣ አዳዲስ ምርጫ፣ አዳዲስ ነገር ሲያመጡ ኖ በይ። በቃ መጀመሪያ እንዳየሽ በዛው ቀጥይ። ለሁለት ዓመት ነው ፈርመሽ የምትመጪው። 2 ዓመትሽን እስክጨርሽ ድረስ በዛው መቀጠል ነው ያለባችሁ። ስለዚህ ዛሬ ምክሬ እንደተመቻችሁ አውቃለሁ። በኮሜንት ደግሞ ሀሳብ አስተያየታችሁን እጠብቃለሁኝ። በኔ በኩል ሰላም ሁኑ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ ደግሞ ከእናንተ አይለይ። አመሰግናለሁ።